عند تاريك يا عند سو توبة تاريك ይህ ሰው ማሊክ ኢብኑ ዲናር ይባላል ትልቅ ዓሊም ናቸው ይህ ዓሊም ማሊክ ኢብኑ ዲናር ከሰለፉ አኢማዎች ውስጥ ከታቢዒኖች ውስጥ ትልቅ ኢማም የነበሩ ናቸው ማሊክ ኢብኑ ዲናር ህይወታቸውን እንዴት እንደጀመሩ ሲናገሩ ምን ይላሉ ህይወቴን በስካር መስክርና የጠፋሁኝ የጀመርኩት ይላሉ ህይወቴ በቃ መስከር መጠጣት መዝለል ነው አሉ ማሊክ ኢብኑ ዲናር ማለት ትልቁ ኢማም ናቸው ከሰለፎች ውስጥ በጣም ትልቁ ዛሂድ ተብለው የሚታወቁ ኢማም ናቸው ይህ ኢማም ምን ይላሉ ህይወቴ እየሰከርኩ ነው የጀመርኩት ይላል አንዴ ከእለታት አንድ ቀን ሚስት አግብቼ ልጅ መውለድን ተመኘው ፈለኩ ይላል ከዛ በኋላ ምን አደረኩኝ ሚስት አገባውና አላህ አንዲት ሴት ልጅ ሰጠኝ ይላል فسميتها فاطمة بي اسمان سيمكوت فاطمة الكوت سمان كذا فاطمة يادقي ستمتا لبي ود إيمان يقرب متا إلى تقبل وانجل مسرات يتوك وجه متتاون متت بيتي يجي مغبات جمر قال فاطمة انچني لي كوچ አርጌ ነበር መተታው ይላል ግን ያኔ ሙሉ ይሰግዳሉ ከዛ ፋጢማ አንዴ ቁጭ ብዬ ያለው ሁለት አመት አይሞላትም ነበር ይላል መተታው መተት መጣ በእጇ ገፍታ ደፋችብኝ እኔ ያኔ አልኩ ይህ የፋጢማ እጅ አይደለም አልኳል የማን እጅ ነው የአላህ Subhanahu Wa Ta'ala እጅ ነው ተው ያለኝ ነው በሷ እኮ እየተረዳዋል ከዛ ፋጢማ 3 አመት ሞላት ይላል በጣም ምታጓጓ ህፃን ልጅ ነበረች ይላል ፋጢማ 3 አመት ሲሞላት አንድ መጥፎ ክስተት ተከሰተ ይላል فقد ماتت فاطمة مودات ልጄ ሞተችብኝ ይላል አልቻልኩትም ትግስቴ የለኝም ነበርአሉ ከነበርኩበት መጥፎ ባህር የበለጠ ሆኜ ተመለስኩ ይላል መጠጣት መስከር ጀመርኩ ይላል በንዴት ትግስት አልነበረኝ ከዛ አንድ ቀን ይላሉ ሸይጣን መጣና ምን አለኝ ለተስኩረነ اليوم سكرة ما سكرتها من قبل አለኛ ዛሬ ሰክረው ማታቆን ስካር መስከር አለብህ አለኛ እኔም በቃ ሻልኩት ሸይጣን ስጠጣ በጣም ስጠጣ በስካር መንፈስ ህልማይኔ ለየተ መሽገርገር ጀመረ ያሉ ከላይ ወደታች ከዛ ወደኩና አንድ ለተውባ ብር የከፈተልኝ ህልማየው ይላል ልክ ተኝቼ ያሉ ከአነል ቂያመተ قد قامت ቂያማ የቆመ መሰለኝ አላህ በህልም ነው የሚያሳያቸው ፀሐይቱ ጠቁራለች ሰው ለአላህ ፊት ላይ ተሰብስቧል ባህሩ ይነዳል وإذا البحار فجرت እዛ ሰው መሃል محشر አላህ ፊት ላይ ቆመን ተጣሪ ከአላህ በኩል ተጣሪ ይጣራል ምን ያለ ይጣራል ያ ፉላን ابن فلان እከሌ የከሌ ልጅ ሆይ ውጣ ለአላህ ለሂሳብ ለመተሳሰብ ብሎ ይጣራል ልክ ያ ሰውዬ እንዲህ ብሎ ሲጣራ يتغير وجهه اسودا ፊቱ ክስም ይላል በጽልመት ልክ ሰው ሲጠራ ቆየና የኔ ስም ተጠራል ማሊክ ኢብኑ ዲናር اخرج للعرض على الله ከአላህ ፊት ለመቆም ውጣ ተባልኳል ያኔ ሰው እንዳለ አካባቢ ይጠፋኝ ይላሉ ህልማቸውን ታሪካቸው ላይ ሲጠቅሱ ከዛም ከፊት ለፊቴ ረጅም ትልቅ ዘንዶ ያባረ ይገባሉ እኔ ስሮጥ እሱ ሲከተለኝ አንድ ሽማግሌ መንገድ ላይ ያገኘ በእድሜ ገፋ ዱላ የተመረኮዘ ከዛ እኔ ምን አልኩት ያን ሽማግሌ አንከዝኒ እባክህ አድነኝ ስለው ትክ ብሎ አየኝና እኔ ሽማግሌ ነኝ እንዴት ብዬ ነው ማድነ እስኪ ትድን ከሆነ በዛ አካባቢ ሩጥ አለኛል መሮጥ ጀመርኩ ያባብ ይከተለኛል ከኋላዬ ሲከተለኝ ስደርስ ሳት ነው ከፊት ለፊቴ قلت أفر من الثعبان لألقيها في النار ከእባብ አምልጬ ሳት ውስጥ ራሴ ልጥን አይሆንም ማልኩና ዙሬ ሮጥኳል ስሮጥ ያን ሽማግሌ ዙሬ ያገኘሁት ይላሉ ህልማቸው ላይ ነው ሱብሃንአላህ ከዛ ያን ሰው መጥቼ አንሽዱከ አላህ አንከዝኒ በአላህ ይሁን ባድነኝ ስለው እገዘኝ ይርዳይ ስለው አለቀሰ ለሁኔታዬና ምን አለኝ እንዴት ብዬ ላድን ልጄ እኔ ደካማ እንደምታየኝ እስኪ ትድን ከሆነ ወደዛ ተራራ ሮጥ አለኛ ወደዛ ተራራ መሮጥ ጀመርኩ ይላሉ ስሮጥ ከተራራው ላይ ህፃናት ተሰብስበዋል ከዛ ህፃናቶች ምብር ይጣራሉ ያ ፋጢማ አንቂዲ አባኪ ይላሉ ፋጢማ ወይ አባትሽን እባብ ሊበላው ነው አድኝ ይሏታል ይሄን ሲጣሩ እኔ ልጄ ለካ በ3 አመቱ የሞተችብኝ ልጅ አለኝ ልታድነው ነው ደስ ያለኝ ወደ ተራራው ሮጣለሁ
ልክ ተራራው ላይ ሲደርስ እኔም በቀኝ እጇ ይዛ እባቡ እንዲያርጋጣለችው ፋጢማ ይላል ከዛ ዱንያ ላይ አደርጋት እንደነበር ጉልበቴ ላይ ያስቀመጥኳትና ታወራይ ጀመር ያ አባቴ እንዴት ናለች ከዛ ልጅ ሆይ እስኪ ንገረኝ ይሄ ወይ ቆየንና ያ እባብ የሚያሯሩጠኝ ምንድነው አልኳት አንተ አባቴ ይኮ ዱንያ ላይ ስትሰራው የነበረው ወንጀል ነው ያከታተለ ሊበል አንተን ያወፈርከው እንዲያደርገ ይሄ ወንጀሌ ነው እሺ ያነሳ ሽማግሌ ሰውዬ ምንድነው ذاك عملك الصالح ያማ ኸይር ስራህ ነው ግን ደካማ ነው ሊያድንህ አልቻለም አንተ አደከምከው እንዲያደርገ ከዛ በኋላ አንድ ቁርአን ቀራችልኝ አለ ምን የሚል አለም يأني للذين آمنوا أن تخشع قلوبهم لذكر الله ለእነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰም ወይ የሚለውን አያት አንበበችልኝ ይላል ልክ እኔም ከንቅልፌ እየጮህኩ ተነሳው ይላል ነዓም አነ الوقت يا رب አው ጊዜው ደርሷል ጌታዬ እያልኩ ያለቀስኩ ተነሳውና ሻወር ወስጄ ታጠብኩ ዷረኩና ወደ መስጊድ መሄድ ጀመርኩ ይላል መስጊድ ገብቼ ሱብሂ ስሰግድ ኢማሙ የመስጂዱ ኢማም ራሱ እቺን ምዕራፍ እየቀራት ነበር አለም يأني للذين آمنوا أن تخشع قلوبهم لذكر الله وتبت إلى الله ወደ አላህ አልቅሼ ተመለስኩ ይላል ለዛ ነው ከዛ በኋላ ትልቅ ኢማም ሆነው ትልቅ ህዝቡን ሰብስበው የሚያስተምሩ ኢማም ታላቅ ዓሊም ሆነው ወጡ እና መስጂዱ በር ላይ ህዝብ ከወጣ በኋላ ይቆሙና ያ አብዱል ዓሲ ቱብ ኢላላህ ይሉ ነበር ሁሌ ማታ አንተ አላህን ያመስክ ባሪያው ወደ ጌታ ተመለስ እያሉ የሚያለቅሱ ኢማም ነበሩ ማሊክ ኢብኑ ዲናር አንዴ በጣም የሚገርማችሁ ይህ ኢማም ትልቅ ዓሊም ከሆኑ በኋላ ቤታቸው ውስጥ አንድ ቀን ዚክር ያደረጉ ይያለ አንድ ሌባ ሊሰርቅ ገባ ቤታቸው ሌባ ሲገባ እሳቸው በጥግ ነበሩና ያስተውሉታል ምን እንደሚሰርቅ ያ ሌባ ሲፈልግ የሚሰርቀው አጣ ቤታቸው ምንም የለም መረረውና ተቆጥቶ ሊወጣ ሲል ምትሰርቀው አጣ ነው እንዴ ያሉት አው ቤት የለው ማለት ነው ወደፋር ናንግዳ የሚሰረቅ ልስጣሉትና የውዱሃ ዱዓ አድርገው ሰጡት እስኪ ዱዓ መጀመሪያ ውዱሃ አድርገው መጀመሪያ ውዱሃ አድርገ ረካዓተን ሰገደ እጁን ያዙትና መስጂድ ይዘው ተዱ አብራቸው እሳቸው ተከትለው ሰገደና ሲያበቃ እሳቸው እንዲ ወንበር ላይ ቁጭ ብለው ህዝቡን ማስተማር ሲጀምሩ እሱን አምጥተው ጎናቸው ቁጭ አረጉት ህዝቡ የመስጂዱ ሰው ተገርሟል ከኢማሙ ማሊክ ኢብኑ ዲናር ጥግ የተቀመጠው ምን አይነት ዓሊም ነው ይታገሪ መጣ እንግዳ ነው ብሎ ህዝቡ በትኩረት እንዲያስተዋውቋቸው ፈልጎ ያ ኢማም ምን ذاك الرجل ይሰው ማን ነው አሏቸው አስተዋውቀን እንጂ قال اما هذا جاء ليسرقنا فسرقناه እቺማ ማታ ሊሰርቀን መጣኛ ሰርቀናት ነው ማሊክ ኢብኑ ዲናር እንደ አይነት ትልቅ ኢማም ተውባ ሽሩጡን አሟልተ እንዲ ነው ሞኛ ደግ ሰው ከዛ በኋላ ያ ወንጀል አዲስ ፍጡር አዲስ ሰው